ሰላም ውድ የዩቲዩባችን ቤተሰቦች፣ በዚህ ዓለም ላይ 8 ቢሊዮን ህዝቦች ይኖራሉ ተብሎ ይታሰባል። ከነዚህም መሃል ወጣ ያለና በተፈጥሮም ሆነ በራሳቸው ላይ ለየት ያለ ነገር በማድረግ ከሰዎች ወጣ ያሉ ሰዎች እንዳሉ ሁላችንም እናውቃለን። በዚህኛው ቪዲዮ ደግሞ ጥቂቶቹን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። ሰብስክራይብ በመጀመሪያ ደረጃ አንቶኒ ሌፍሬዶ። ይሄ በምስሉ ላይ የምትመለከቱት ሰው ከዚህ በፊት በሰሩት ቪዲዮ ላይ ተብራራ ነገር ሰጥቻችኋለሁ። ይሄ ሰው የሌላ ዓለም ሰውን ለመምሰል የማያደርገው የማይጓዘው መንገድ የለም። ከዛ ውስጥም የሚሄድባቸው መንገዶች አንደኛው ንቅሳት ሲሆን አብዛኛውን የሰውነት ክፍሉን በንቅሳት ቀይሯል። የአይኖቹንም ነጩን ፓርት ወደ አረንጓዴነት ቀይሯል። ምላሱን ለሁለት አሰንጥቋል። ሰውነት ውስጥም የተለያዩ ነገሮችን አስቀብሯል። እንዲሁም ሁለት ጣቱን ከእጁ ላይ አስነስቷል። ይህንንም ነገር አድርጎ ግን 99 በመቶ እንኳ ያክል ኤሊየን ወይም ደግሞ ትክክለኛ ማንነቴን አልመሰልኩም ብሎ ያስባል። ይሄ ሰው ራሱን በራሱ ነው ለውጥ ውስጥ በማስገባት ለየት ያለ ሰው የሚለውን አንደኛ ፓርት የያዘው። ቀጥሎ ደግሞ የምናገኘው ዲዲኤር ይባላል። ይሄ በኮሎምቢያ ውስጥ የተወለደው ልጅ ለየት ያለ ነገር በሰውነቱ ላይ ተጣብቆበት ነው የተወለደው። እሱም ከፍተኛ እብጠት ያለው አንዳች ነገር ከጀርባው ጀምሮ ሙሉ ሰውነቱን ከቦት ወይም ደግሞ 40%ን ያክል ሸፍኖት ይገኛል። ቤተሰቦቹም አቅም ስላልነበራቸው በጊዜው ሕክምና ሊያደርጉት አልቻለም። በዛም ምክንያት ጀርባው ላይ እንደ ኤሊ የሚመስል አንዳች ነገር ከሰውነቱ ላይ ተጣብቆ ይኖር ነበር። በዛ ምክንያት ከሰዎች ጋር ተገድሎ ይኖር ነበር። ነገር ግን በሶሻል ሚዲያ ላይ እንደተፖሰተ እጅግ በጣም ብዙ ሰዎች ዶኔሽን በማድረጋቸው በሕክምና ሰውነቱ ላይ እንዲነሳለት በመደረጉ እንደ ማንኛውም ልጆች ከኖርማል ህይወቱም መቀጠል ጀምሮ ትሬስ ጆንሰን። ይህ ልጅ እጅግ በጣም አስገራሚ ከምንላቸው አንደኛው ሲሆን ማለት ነው። ምክንያቱም ብዙ ሳይንቲስቶች እና ዶክተሮች በረዥም ጊዜ መቆየት አይችልም እንደተወለደም ይሞታል ብሎ ቢጠብቁም ነገር ግን እጅግ በጣም ለረዥም ዓመታት በመኖር እጅግ በጣም ብዙ ሳይንቲስቶችን ግራ ያጋባ ነው። ምክንያቱም ጭንቅላቱ ላይ በነበረው ተራርቆ አይኑና አፍንጫው እንዲሁም ደግሞ አንጎሉ ላይ በነበረው ጫና ይሞታል ብሎ ቢጠብቁም ነገር ግን ልጁ በህይወት ቀጥሏል። ይህም እጅግ በጣም ተአምራትና ሳይንቲስቶችን ግራ ያጋባ ነው። ምክንያቱም እንደሱ አይነት ተመሳሳይ ነገር ኑሮባቸው የተወለዱት አብዛኞቹ ህይወታቸው በአጭር ጊዜ ተቀጭቷል። ክሎዲዮ ቪራ የሚባለው ይሄ ደግሞ ለየት ያለ የስፓይናል ኮርድ ስትራክቸር አናቱ አፕሳይድ ዳውን ሆኖ የተወለደ ወይም ደግሞ ወደ ታች ተዘቅዝቆ የተወለደ ልጅ ሲሆን ብዙ ሰዎች ይሞታል ብሎ ቢያስቡም እንደ ሌሎቹ አስገራሚ ሰዎች ተቋቁሞ ቤተሰቦቹም ህይወቱን እንዲያሰቃዩት እንዲያሳልፉት ቢነገሩም እምቢ በማለት እስከዛሬ አኑሮታል። በዛም አካውንቲንግ ሆኖ ቀጥሏል። እስካሁንም ህይወቱን ይመራል። ይህም አስገራሚ ልጅ አለማችን ላይ ካሉ 1 እስከ 1000 ነው። ሳይክላፕስ ቤቢ። ይህች በምስሉ ላይ የምትመለከቷት ልጅ አንድ አይንና ምንም አይነት አፍንጫ ሳይኖራት ተወልዳ በአፏ ኦክሲጅን ተሰጥቷት ነበር። ነገር ግን ህይወቷ ወዲያውኑ አልፏል። ምክንያቱም ይህንን ነገር የተፈጠረባት ቤተሰቦቿ የሚሰሩበት ቦታ ላይ እጅግ በጣም አደገኛ ለራዲየስ የተጋለጠ ስለነበር ነው። እስከዚህ ሰዓትም ቪዲዮን እየተመለከታችሁት ከሆነ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ ደግሞ የትኛው ይበልጥ እንዳስገረማችሁ ጻፉልን። እናመሰግናለን። ልጅቷም በተሰጣት ኦክሲጅን ብዙ መቆየት አልቻለችም ነበር። በተወለደች በ48 ሰዓት ውስጥ ህይወቷ አልፏል። እጅግ በጣም በሚያስገርም ሁኔታ ግን እንደዚህች አይነት ልጅ ታይቶ ከዚህ በፊት አለመታወቁ ነው። ሌሊት ፓራዳር። ይሄ በህንድ ውስጥ የሚገኘው ልጅ አብዛኛው የሰውነቱ ክፍል በፀጉር ተሸፍኖ የተወለደ ሲሆን ከረዥም ጊዜ ድረስ ቤተሰቦቹ ደብቀው ቢያሳድጉትም ነገር ግን ለትምህርት በደረሰበት ሰዓት ወደ ውጭ ሲወጣ በብዙ ሰዎች መገለል ደርሶበት ነበር። አብዛኛውም የህንድ ማህበረሰብ አምላክ ነው ወይም ደግሞ ለየት ያለ ቢን ወይም ፍጥረት ነው በሚል ረዥም ጊዜ ያመልኩት ነበር። በዚህም ልጁ በጓደኞቹ መሃል ተቀራርቦ ለመጫወትና ብዙ ነገር ለማድረግ አስቸጋሪ ሆኖበት ነበር። ነገር ግን እናንተ ምን ታስባላችሁ? ይሄ ሰው የምር አምላክ ነው ብላችሁ ታስባላችሁ ወይም ከአምላክ የተላከ ነገር ነው? እስኪ ኮሜንት ላይ አሳውቁኝ። ይህች በምስሉ የምትመለከቷት ሌንዚ ሃምልተን ትባላለች። ይህች አስገራሚ ሴት ምንም አይነት እጅና እግር ከጉልበቷ ወይም ከቁርጭምጭሚት በታች ሳይኖራት እንዲሁ የተፈጠረች ሴት ነች። ነገር ግን በሚያስገርም ሁኔታ ብዙ ጤነኛ ሰዎች እንኳን ማድረግ የማይችሉትን ወርክአውቶች ወይም ደግሞ ስፖርት ነገሮች ስትጫወትና ስትሰራ ትታያለች። እጅግ በጣም በሚያስገርም ሁኔታ አሁን 36 ዓመቷ ቢሆንም እጅግ በጣም በሚያቀላጥፍ ሁኔታ ስፖርቶችንና የተለያዩ ኤክሰርሳይዞችን ትሰራለች። ስትናገርም እንዲህ ትላለች፣ እኔ ምንም አይነት ነገር የጎደለብኝ ያክል አይሰማኝም ስትል ለብዙዎች ሞቲቬሽን ትሆናል። ጌሪ ተርናል። እስካሁን ከተመለከቷቸው ምንም ብዙም ሊያስከፋ ወይም ደግሞ ሊደብር የማይችለው ይሄ
ሰው ነው። የዚህ ሰው ቆዳ እጅግ በጣም በሚያስገርም ሁኔታ እንደ ፕላስቲክ እጅግ በጣም ይለጠጣል። በዚህም ምክንያት ብዙ ሾዎች ላይ ቀርቧል። ከዛም በሚያስገርም ሁኔታ እጅግ በጣም በመለጠጥ ቆዳውን የዓለም ጊነስ ቡክ ሪከርድን ሰብሯል። እጅግ በጣም በሚያስገርም ሁኔታ ደግሞ ሰውየው ከተፈጥሮ እንደዚህ ነው የተወለደው። ምክንያቱም ውፍረት ኑሮት ወይም ደግሞ የተለያየው ነው ቆዳው ተስቦ አይደለም። ቆዳው ከልጅነቱ ጀምሮ እጅግ በጣም የመለጠጥ ባህሪ አለው። እናንተ የትኛው ነው ከዚህ ሁሉ ከተመለከታችሁ አስከፊ ብላችሁ የምታስቡት? እስኪ ኮሜንት ላይ ጻፉልኝ። አቢጌል እና ብሪትኒ እነኚህ ሁለት እህትማማቾች ለየት ያለ ሁኔታ ተጣብቀው የተወለዱ ሲሆን ሁለቱም መንትያዎች ሁለት ጭንቅላት ሲኖራቸው አንድ ሰውነት አላቸው። እያንዳንዳቸው አንድ እጅና አንድ እግሩን ማዘዝ ይችላሉ። ነገር ግን ሁለቱም በተመሳሳይ አንዷ ወይም ሌላኛዋ ብቻዋን የተለያየ እግሯን ነው የምታዘው ማለት ነው። በዛም ለመራመድ እንዲሁም የተለያዩ ነገሮችን ለማድረግ በጣም ይከብዳቸው ነበር። ነገር ግን በእጅግ በጣም ብዙ ልምምድ መኪና መንዳትን፣ ሳይክል መንዳትን እና የተለያዩ ነገሮችን ችሏል። አሁን በሚያስገርም ሁኔታ አቢጌል ባለትዳር ነች። በመምህርነት ስራም ላይ ይውላሉ። ያው የትዳሩ ነገር እንዴት እንደሚሰራ ግን እኔም አልገባኝም። ሳም በርንስ ይሄ በምስሉ ላይ የምትመለከቱት ልጅ የ17 ዓመት ወጣት ነው ብላችሁ ምን ያክል ታምኑኛላችሁ? የምታዩት ሰው ለየት ያለ በሽታ ወይም ደግሞ ቆዳን ወይም ሰውነትን ከእድሜያቸው ቀድሞ እንዲያረጅ የሚያደርግ በሽታ አለበት። ቤተሰቦቹም በሳይንቲስቶች ስለሆኑ ስለዚህ በሽታ ብዙ እውቅና ለመስጠት የተለያዩ ሾዎች ላይ እና ሚዲያዎች ላይ እየሄዱ ብዙ ነገር ሰርተዋል። እጅግ በጣም በሚያስገርም ሁኔታ ደግሞ ልጁ እጅግ በጣም ነቃ ያለና ብዙ ሞቲቬሽናል ስፒከሮችን የሚያደርግ አስገራሚ ልጅ ነበር። በሚያሳዝን ሁኔታ ግን ገና በ17 ዓመቱ ከዚህ ዓለም በህይወቱ ተለይቷል። ዛያን ክሎክስ ይሄ የምትመለከቱት ሰው ከወገቡ በታች ምንም አይነት ሰውነት ሳይኖረው የተወለደ ሲሆን እጅግ በጣም አትሌቲክ እና እጅግ በጣም ደግሞ ብልህ የሆነ ልጅ ነው። በፎስተር ቤት ውስጥ ወይም ደግሞ በማደጎ ቤት ውስጥ ያደገው ይህ ልጅ እጅግ በጣም አትሌቲክ ከመሆኑም የተነሳ የሰውነት ቅርጹ ከላይ ያለው እጅግ በጣም አስገራሚ ነው። በዚህ ምክንያት ሄለን ሾው ላይ ቀርቧል። ብዙ ፕሮግራሞችም ላይ ዶክመንተሪ ፊልሞችም ተሰርቶለታል። እጅግ በጣም በሚያስገርም ሁኔታ የዓለማችን በእጁ ፈጣን መሮጥ የሚችለውን ጊነስ ቡክ ሪከርድ የሰበረው እሱ ሲሆን እጅግ በጣም ብዙ የተለያዩ ስፖርቶች ላይ ይሳተፋል። ኢንዛንዚማና ኤሊ ይሄ በምስሉ ላይ የምትመለከቱት ከወደ አፍሪካ ያለ ልጅ ሲሆን ሰውነቱና ፊቱ ለየት ያለ ስትራክቸር ያለው ሲሆን በአንዳች ገጠር ክልል ውስጥ ተወልዶ ነበር የሚያድገው። በዛም ምክንያት ከብዙ ሰዎች ተገሎ በመኖሩ ሲበላ የኖረው ሳርና የተለያዩ ነገሮችን ነው። ከሰዎችም ጋር እጅግ በጣም መቀላቀል ይፈራ ነበር። ነገር ግን በሶሻል ሚዲያ ላይ በተፖሰተበት ጊዜ ዓለምን እጅግ በጣም አነጋጋሪ በመሆኑና ብዙ ሰዎች ወደዛ ሀገር ላይ እንዲመጣ በማድረጉ ከሰዎች ጋር ተላምዶ በመኖር አሁን ትምህርት እየተማረ ይገኛል። እንዲሁም ሴሌብሪቲ ነው በሀገሩ። ይህች በምስሉ ላይ የምትመለከቷት ሴት ፎቶሾፕ ወይም ደግሞ ለየት ያለ ኢፌክት የተጠቀመች ሴት አይደለችም። በእውነቱ 4 እግር ያላት ሴት ነች። ይህች ሴት በድሮ በአሜሪካ ውስጥ ሰርከስ ውስጥ ትኖር የነበረች ሴት ስትሆን እጅግ በጣም በሚያስገርም ሁኔታ ከ4 እግሮች ጋር ነበር አብራ የተወለደችው። ይህም የሚያስገርመው ነገር ቢሆንም ነገር ግን ሴትዮዋ እጅግ በጣም ደስተኛ ህይወት ነበር የነበራት። በሰርከስ ህይወቷ በጣም ብዙ ብር የሰራች ሲሆን ከዛ በኋላም ትዳር በመያዝ የ5 ልጆች እናት በመሆን ህይወቷ በሰላም በእርጅና ነው ያለፈው። እጅግ በጣም በሚያስገርም ሁኔታ ይህች ሴት 4ቱንም እግሮቿን እንደፈለገች መጠቀም ትችል ነበር። ቪዲዮ እስከዚህ ፓርት ከደረሳችሁ እናንተን የትኛው አስገረማችሁ? ኮሜንት ላይ ያሳውቁኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ብዙ ቪዲዮዎች ይዘን እንመጣለን። ይመቻችሁ።